ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን በቅድሚያ እንኳን ለ20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በሰላም አደረሳችሁ ለማለት እንፈልጋለን። ይህ ከድሬዳዋ ብዙሃን መገናኛ ድርጅት ወደ እናንተ መድረስ የጀመረው የድሬዳዋ አስተዳደር ብዙሃን መገናኛ ድርጅትና የድሬዳዋ አስተዳደር ምክር ቤት በጋራ በመሆን ወደ እናንተ የሚያቀርቡት የ20ኛውን የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን አስመልክቶ ወደ እናንተ መዘጋጀት የጀመረው የቶክ ሾው የውይይት መድረካችን ነው። እንግዲህ ዘንድሮ በዓሉ በማዕከልነት በማዕከላዊ ኢትዮጵያ ክልል ሕዝቦች ክልል በሆሳዕና ሀዲያ ከተማ ህዳር 29 ቀኑ ይከበራል ማለት ነው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ነው ቀኑ ዘንድሮ የሚከበረው ማለት ነው። በተለይ እንግዲህ ቀኑ በዜጎች መሀል ያለውን አንድነትና ወንድማማችነት ለማጠናከር ታስቦ በሁሉም ክልሎችና በሁለቱ ከተማ መስተዳድሮች እንግዲህ በተለያዩ መርሃ ግብር ይከናወናል። እዚህ ከድሬዳዋ አስተዳደር ብዙሃን መገናኛ ድርጅት ከዋናው ስቱዲዮ ወደ እናንተ መድረስ የጀመረው የቶክ ሾው እንግዲህ አንዱ አካል ነው ማለት ነው። የዚህ መርሃ ግብር በዘርፉ ለረጅም ዓመት ልምድ ያካበቱ ምሁራንን እንግዶች ጋብዣለሁ። ስለዛ እኔ ይህን ያልኩ እንግዲህ በድጋሚ እንኳን አደረሳችሁ በማለት ወደ እንግዶቼ ልውሰዳችሁና እነሱን ከተዋወቅን በኋላ ወደ ቀጥታው የምክክር መድረካችን የምንገባ ይሆናልና በመጀመሪያ ሁላችሁም ጥሪያችን አክብራችሁ እዚህ ስቱዲዮአችን ስለተገኛችሁ ከልብ እናመሰግናለን። ክበሩልን ለማለት እንፈልጋለን። እሺ እስቲ እንግዲህ አሁን ወደ ትውውቃችን እንግባ። ወደ አቶ ተፈሪ ልውሰዳቸው። አመሰግናለሁ አንዋር። ያው ብዙሃን መገናኛ ድርጅት ይህንን እድል ስለሰጠን በጣም አመሰግናለሁ። እኔ ተፈሪ ፍቃደ እባላለሁ። ከድሬዳዋ አስተዳደር ምክር ቤት ነው። ምክር ቤቱ ጽሕፈት ቤት የጥናትና ምርምር እና የአቅም ግንባታ ስራዎች ቡድን መሪ። በጣም አመሰግናለሁ አንዋር። ራሴን ከማስተዋወቂያ በፊት ምናልባት ሚዲያውን ከማመስገን ጀምራለሁ። ከሚዲያ ጋር መስራት እቅድን ለማስፈጸም ግማሽ መንገድ የሚዲያ ያህል ነው የሚጠቅመውና እነዚህ ነገሮች በጣም በተቋም ግንባታችን ላይም ትኩረት ሰጥተን የምንሰራቸው ጉዳዮች ናቸውና ይህ እድል በመቻቸቱ ፕላስ ለበዓሉ አስመልክታችሁ መጥራታችሁ እጅግ በጣም አመሰግናለሁ። ዮናስ ጥገና እባላለሁ። ከድሬዳዋ አስተዳደር ብልጽግና ፓርቲ ጽሕፈት ቤት ነው የተገኘው። እሺ አመሰግናለሁ። እኔም በቅድሚያ ድሬ ማስ ሚዲያን እጅግ አድርጌ አመሰግናለሁ እድሉን ስለሰጣችሁኝ። በዚህ ጉዳይ ላይ ደግሞ ትልቅ አገራዊ አጀንዳ ላይ ሀሳቤን እንዲያበረክት ስለጋበዛችሁኝ በጣም አመሰግናለሁ። እኔ ከና ከበደ ይባላለሁ። ከድሬዳዋ ዩኒቨርሲቲ ነው የመጣሁት። ሁሉም እንግዶቻችን ከልብ እናመሰግናለን። የተከበራችሁ ተመልካቾቻችን ፕሮግራማችን እንግዲህ ጀምረናል። ፕሮግራሙን በማስተዋወቅና ወደ እናንተ በማድረስ በኩል እኔ አንዋር መሐመድ አብሬያችኋለሁ። በካሜራው ዘርፍ ደግሞ እስራኤል ሙሉና እንዲሁም በእምነት አበበ ከናንተ ጋር አብሮን ይቆያሉ ማለት ነው። በዳይሬክቲንጉ ዘርፍ ደግሞ ተስፋሁን በየነ ከኛ ጋር አለ ማለት ነው። የተከበራችሁ ተመልካቾቻችን እስከ ውይይቱ ፍጻሜ አብራችሁን ቆይታችሁ ቁም ነገር አዘል መልእክቶችን እንድትቀስሙ ከወዲሁ እንጋብዛለን ማለት ነው። ውይይታችንን እንጀምራለን። ስለዛ ውይይታችንን የምንጀምረው የጋራ ጥያቄ በማቅረብ ነው። የፌዴራሊዝም ስርዓት ምን አይነት ስርዓት ነው? ከሌሎች የመንግስት ስርዓቶች ምን ይለየዋል? የሚለው ላይ እስቲ ሀሳባችንን እናካፍልና ወደ ቀጣይ ጥያቄዎቻችን የምንሄድ ይሆናል። ከአቶ ተፈሪ ልጀምር። የተነሳው ጥያቄ ወሳኝ ነው። ቅድም መነሻ ላይ እንዳልኩት የዘንድሮው የብሔር ብሔረሰቦች እና ሕዝቦች በዓል መሪ ቃል ዲሞክራሲያዊ መግባባት መፍጠር ለህብረ ብሔራዊ አንድነት የሚል ቁልፍ መሪ ቃል አሁን የተነሳውን ጥያቄ አሁን የሚይዝ ነው። አንደኛ ዲሞክራሲያዊ መግባባት ስንል ኢትዮጵያ እየገነባችው ያለው ስርዓት አለ። ይሄን ስርዓት በመግባባት መገንባት የሁላችንም ኃላፊነትና ሚና ነው። ከዚህ አንጻር እንግዲህ የኢትዮጵያ የፌዴሪ ህገ መንግስት ከጸደቀበት ከ19
ከ1987 ጀምሮ ኢትዮጵያ ፌዴራል ስርዓቱ ተግባራዊ እያደረገች ያለበት ሁኔታ አለ። እንግዲህ በአጠቃላይ በዓለማችን አሁን በደረስንበት ዘመናዊ የፖለቲካ ስርዓት ውስጥ በዋናነት 3 አይነት ፖለቲካ ስሪቶች ናቸው ተግባራዊ የተደረጉ ያሉት። አንደኛ ዩኒተሪ፣ ሌላው ኮንፌደራል፣ ሌላው ፌዴራል። ኢትዮጵያ ፌዴራል ዲሞክራሲን መርጣ ተግባራዊ እያደረገች ኦልሞስት 3 ዓመት ታስቆጥር ነው። ይሄ ፌዴራላዊ ስርዓት የራሱ የሆኑ ባህሪዎች አሉት። አንደኛ በተለይ ህብረ ብሔራዊ በሆነ ማህበረሰብ ዘንድ ፖለቲካዊ ጥያቄዎችን በመመለስ ረገድ ትልቅ ሚና ያለው ፖለቲካ ስሪት ነው። ይህ ስሪት ከሌሎቹ ፖለቲካ ስሪቶች በምን ይለያል? አንደኛ ህገ መንግስታዊ መሆኑ ጉዳይ ነው። ሌላ ቢያንስ ባለ 2 እርከን የመንግስት ስርዓት እንዲኖር ይጠበቃል በፌዴራል እና በክልል ደረጃ። ከዛም ወረድ ብሎ የማህበረሰቡን ዲሞክራሲያዊ ከማንጸባረቅ ረገድ ወረድ ያለም አደረጃጀት ሊኖር ይችላል። የመንግስት የስልጣን ክፍፍል ህገ መንግስታዊ ነው። በመንግስት አካላት መካከል በሚፈጠሩ አለመግባባቶች፣ ግጭቶች የሚፈታ ተቋም ያለው የፌዴራል ስርዓት ስንል እናመሰግናለን። እንግዲህ አቶ ተፈሪ ያው ዋና ዓላማውም በተለይ የፌዴራል ስርዓት የአኮሞዴሽን ኦፍ ዳይቨርሲቲ ወይም ደግሞ ብዝሃነትን የማስተናገጃ አንዱ መንገድ ነው የሚል እሳቤ ነው ያለውና ላነሳችሁልን ሀሳብ ከልብ እናመሰግናለን። እስቲ ወደ አቶ ዮናስ እንሄድና አቶ ዮናስ ደግሞ እስቲ ሀሳባቸውን ጥሩ የተወሰነ ነገር ነው ጨምረው አብዛኛውን ቅድም ተፈሪ አንስቶታል። እኔ እንደ ብልጽግና ምናልባት አሁን ያለው የፌዴራል ስርዓቱ ትልቁ ምሰሶ ብዝሃነትን ማስተናገዱ ነው። እንደ አንድ ፒላር ብልጽግና እንደዚህ ብሎ ያምናል። ከዛ ባሻገር ግን ባለፉት ዓመታት ከለውጡ በፊት የተዘነጉ የተተው በፌዴራል ስርዓቱ በራስና በጋራ አስተዳደር ላይ ችላ የተባሉ መሬት ያልረገጡ እውነት ያልመሰሉ ነገሮችን እነሱን ላይ በመደመር ወደ እውነት ማስጠጋት የተሰሩ ስራዎች አሉና ቅድም አገርን በመምራት ረገድ ሁሉም ኢትዮጵያዊ አገርን መምራት አገር ላይ መወሰን የሚያስችል የፌዴራል ስርዓት ነው መወሰን ያለው እንትን ሲስተም ላይ መተግበር ያለበት ብሎ ያምናል ብልጽግና። ያንን ከመተግበርም አንፃር በዚህ በጋራ አስተዳደር ላይ ያልተካተቱ አንዳንዶቹ ኮር ተብለው ተለይተው ሲመሩ የነበሩ፣ አንዳንዶቹ ደግሞ ደጋፊ ተብለው አጋር ተብለው የተለዩበት አካሄድ ነበረ በፌዴራል ስርዓቱ ላይ። ያንን ያስቀረ በጋራ አስተዳደር ላይ ሁሉም ብሔር ብሔረሰቦች የጋራ ውሳኔ ሀገርን በመምራት ሂደት ላይ ሚና እንዲኖራቸው ያስቻለ እውነተኛ ያስባለው ለዛ ነው። ሁሉም ከሌ ኮር ሆኖ ይመራል፣ ሌሎቹ አጋር ሆኖ ይጠብቅ የሚል አስተሳሰብ የለም። ሁሉም ኢትዮጵያዊ ሀገርን በመምራት ረገድ በፌዴራል ስርዓቱ ላይ ሚና ሊኖረው ይገባል። በጋራ አስተዳደር ቅድም ተፈሪ ትንሽ በኋላም ይጨምሩበታል ብዬ አስተዳለሁ። በጋራ አስተዳደር ብሔር ብሔረሰብ ያላቸውን ሚናን ማጉላት በውሳኔ አሰጣጥ ሊሆን ይችላል። በተለያዩ ጉዳዮች ላይ የተሳትፏቸውን እኩል የማድረግ ነው። በራስ አስተዳደር ደግሞ ሁሉም ብሔር ብሔረሰብ የራሱን አስተዳደር የማልማት የማሳደግ ከሌሎች ብሔር ብሔረሰቦች ጋር በጋራ በትብብር በፉክክር ከመስራት አንጻር ያለው ሚና ማጉላት የሚለውን ነገር እንደ ብልጽግና በለውጡ ስርዓት አንዱ ካመጣው ትሩፋት አንዱ ይሄ ነው እና ምናልባት በዓሉም ሲከበር ይሄ ነው። መሬት ባለፈው ጊዜ አልረገጠም። ስለዚህ ብልጽግና አንዱ የሚለይበት ፍሌቨሩ ምንድን ነው? በነበረው ነገር ላይ የጎደለውን ጨምሮ አሟልቶ የፌዴራል ስርዓቱ ሙሉ ማድረግ ነው። አመሰግናለሁ። በተለይ እንግዲህ የተገለሉ ወይም ደግሞ የተገፉ አካላት በዚች ሀገር ግንባታ ላይ ተጠቃሚም ተሳታፊ ያልነበሩ አካላትን ወደ ራሱ ይዞ የበይ ተመልካች የነበሩትን በዚች ሀገር ጉዳይ ላይ የመወሰን መብት የተነፈጉ አካላትን አምጥቶ የመወሰን በሀገራቸው ጉዳይ ላይ የመወሰንና ከለውጡ ተሳታፊም ተጠቃሚም እንዲሆኑ የማድረግ እድል ሰጥቷል ነው የእርሱ ሀሳብና በጣም ጥሩ ሀሳብ ነው ያነሱልን። እናመሰግናለን። እሺ፣ አመሰግናለሁ። ፌዴራሊዝም የሚባለው ኮንሴፕት ወይ ደግሞ ሀሳብ ከየት መጣ ከሚለው ስንጀምር ቃሉ ፌዴራሊዝም የሚለው ቃል ከላቲን ወርድ ነው ወይ ደግሞ ላቲን ቃል ነው የተወሰደው። ፌዱስ ከሚል ነው። ያ ማለት ምንድነው? አሊያንስ ወይ ደግሞ አግሪመንት ወይ ደግሞ የጋራ ስምምነት የሚለው ከዛው ቃል ነው። ያ ማለት ምንድነው?
ሁለት የተለያዩ አካላት ወይ ደግሞ ከዛም በላይ የሚሆኑ የተለያዩ አካላት ተስማምቶ በጋራ እርስ በርስ ተስማምቶ ለመኖር በመቻቻል በመነጋገር ችግሮችም ሲፈጠሩ ችግሮችን ለመፍታት በንግግር በዲስከሽን ለመፍታት አብሮ አንድ ላይ አንድነትን አብሮነትን ፈጥሮ የሚኖሩበት ስርዓት እንደሆነ ነው ሳይንሱ የሚያስቀምጠው። እናመሰግናለን አቶ ኬና። እንዲሁም እንግዲህ ሁለተኛው ጥያቄም በጋራ የምንሳተፍበት አይነት ጥያቄ ነውና በተለይ ለኛ አይነት ህብረ ብሔራዊ ማንነት ያላቸው ሀገር የተለያየ ሃይማኖት፣ የተለያየ ብሔር፣ የተለያየ አመለካከትን ጨምሮ ያላት ማህበረሰብ የያዘችን ኢትዮጵያ ይህን ስርዓት አፕላይ ማድረጉ አስፈላጊነቱ ምንድነው? ምን ይዞልን ይመጣል? አጠቃላይ የፌዴራል ስርዓት የራሱ ፔኩላር የሆኑ ባህሪዎች አሉት። የተለዩ ባህሪዎቹ ቅድም እንዳልኩት በተለይም ህብረ ብሔራዊ ለሆነ ማህበረሰብ ዘንድ ፖለቲካ ጥያቄን በመመለስ ረገድ አስቻይ ሁኔታዎችን ይፈጥራሉ። ቅድም እንደተባለው የራስን ባህል፣ የራስን ቋንቋ በማሳደግ ረገድ በርካታ ጥቅሞች አለው ፌዴራል ስርዓት። ለዚህ ነው በአሁኑ ጊዜ በዓለማችን የፌዴራል ስርዓት ተመራጭ እየሆነ የመጣው። አንዳንድ ፌዴራል ዲሞክራሲያቸው የጠነከሩ ሀገራትም ትልቅ ደረጃ ላይ የደረሱበት ሁኔታ አለ። በዚህ ረገድ ቅድም ወንድሜ ሲለው እንደነበረው የአሜሪካ ፌዴራል ስርዓት አንዱ ተጠቃሽ ነው። በተሳካለት ፌዴራል ስርዓት ከመሆን አንፃር ምንም እንኳን በቅድሚያ ፌዴራል ስርዓቱን አሜሪካ ከመትከሏ አስቀድሞ የነበረው ትግል ቀላል አልነበረም። የዛሬ 100 ዓመት አካባቢ ፌዴራሊስት እና አንቲ ፌዴራሊስት በሚሉ ከፍተኛ ትግል ነበር። ኮንፌደራል አሬንጅመንት ይሻላል ወይስ ፌዴራል አሬንጅመንት የሚል ከፍተኛ ትግል ተደርጎ ነው አሁን ያለችው አሜሪካ አሁን ያለችበት ደረጃ ላይ እንድትደርስ በማድረግ ረገድ። ከዚህ በተጨማሪ እንግዲህ አሜሪካን ያው ሁላችንም ብዙ እናውቃታለን። በቋንቋ፣ በሃይማኖት፣ በቀለም፣ በባህልም በብሔርም ተመሳሳይ ህዝቦች ናቸው። ግን ማንነትን ስናነሳ ከነኚህ በዘለለ ማሰብ ያስፈልጋል። የህዝቦች ፍላጎት የተለያየ ነውና ፌዴራሊዝም የህዝቦችን ፍላጎት አጣጥሞ በማስኬድ እና ወደ አንድ ግብ በማምራት ረገድ ትልቅ ሚና ያለው ስርዓት ነውና ጠቀሜታው ትልቅ ነው። በተለይም ህብረ ብሔራዊ ለሆነ ማህበረሰብ ደግሞ አሁንም እንደምናውቀው በአሁኑ ዘመን ያለው ትልቁ የፖለቲካ ጥያቄ የማንነት ጥያቄ ነው። የማንነት ጥያቄ በምን አግባብ ይመለስ? በፖለቲካል ስርዓት ነው የምንመልሰው። ዩኒተሪ በሆነና ሴንትራል በሆነ ስርዓት ውስጥ ይህንን የማንነት ጥያቄ ልንመልስ የምንችልበት ሁኔታ በጣም ከባድ ነው። ስለዚህ ፌዴራል ስርዓት እነኚህን አሁን ላይ ያሉ የህዝቦችን ጥያቄ በመመለስ ረገድ ትልቅ ሚና ያለው ነውና ተመራጭ ሆኗል። እኛም ጋር እንግዲህ ቅድም እንዳልኩት ኦልሞስት 3-10 ዓመት ያስቆጠረ ነው ፌዴራል ስርዓቱ። በተግባራዊ እንቅስቃሴው ብዙ እንቅፋቶች ቢያጋጥሙትም ህገ መንግስቱን በደንብ ብናየው በጣም መሻሻል ያለባቸው ነገሮች እንዳሉ ሆነው የኢትዮጵያ ፌዴራል በመገንባት ረገድ ጥሩ ድንጋጌዎች አሉት። ምናልባት ፕሪያምብሉ ላይ አይተነው ከሆነ አሁን እንደ ክፍተትነት የምንጠቅሰው ሀገራዊ አንድነትን በተመለከተ የብሔር ብሔረሰቦች ግብና ዓላማቸው ምንድነው? አንድ ፖለቲካል ስርዓት መገንባት ነው ብሎ ህገ መንግስቱ ላይ ያስቀምጧል። ያንን መኖር ስላልቻለ ነው እንጂ የኢትዮጵያ ህገ መንግስትና ፌዴራል ስርዓት ኢትዮጵያን ለማሳደግ የኢትዮጵያን ህዝቦች ጥያቄ ለመመለስ ያለው አቅምና ሚና ከፍተኛ ነው የሚል ነገር አለኝ። በአጠቃላይ ፌዴራል ስርዓት ግን የህዝቦችን ፖለቲካዊ ጥያቄ በመመለስ ረገድ ያለው ሚና ትልቅ ነው የሚል ነገር ለማንሳት ምናልባት የተወሰነ ነገር ነው አሁንም ማንሳው ያው ተፈሪ ያነሳቸው ነገሮች እንዳሉ ነው። ለየት የሚያደርገው እንደ ራሳችን ተጨባጭ ሁኔታ እንመለስና ያው የነበረው ሂደት እንደ ሀገር የነበረን ያሳለፍናቸው ነገሮች እጅግ ከባድ ነበሩ። በእርግጥ የስርዓቱ ገና የአንድ ጎልማሳ
እንትን እድሜን ያስቆጠረው። የኢትዮጵያ ዘመናዊ መንግስት አስተዳደርም በራሱ ገና ብዙ ርቀት የሄደ አይደለም። ግን እኛ በተጨባጭ እንደ ሀገር የነበሩን ቁስሎች የነበሩን ችግሮች ግን በጣም ሰፊ ነበሩ። እነሱን ከማረም አንጻር የፌዴራል ስርዓቱ በራሱ መፍትሄ ነው። ቅድም እንዳነሳ እንደ ፒላር የሚታየው ለዚህ ነው። ብዝሃነትን ከማስተናገድ አንጻር የሚነሳቸው ጥያቄዎች ብዙ ናቸው። ግን ዞሮ ዞሮ ግን ያደሩ ጥያቄዎች ከዚህ በፊት የነበሩ ቁስሎችን አክሞ ከሜዳ አንጻር እያንዳንዱን ስራ ከመተግበር አንጻር ሂደቱ ተቋማዊ አድርጎ ከመምራት አንጻር ችግሮች ነበሩበት። መትከል ላይ እኛ ጋር አንድ ስራ ተሰርቶ እንደ ሲስተም አይተከልም። ሰንበዲ ሲመጣ አፍርሶ እንደገና የሚሄድበት አግባብ ነው የሚኖረው። ለዚህ ነው ቋሚ የማይቀየር ወይም ደግሞ ቢቀየር እንኳን የተወሰነ ዓመት ሊቆይ የሚችል ህገ መንግስት እንኳን ያልኖረ ለዚህ ከጅምሩ ሁሉም ሰው ያካተተ በቂ ውይይት የተደረገበት ስለማይሆን ዞሮ ዞሮ ማሻሻያው እንዳለው ነው። ቅድም ተፈሪም እንዳነሳው ህገ መንግስቱ ላይ ብዙ የተነሱ ነገሮች አሉ። ግን እንደ ህዝብ እንደ ብሔር የሚነሱ ጉዳዮች አሉ። እሱን በህዝብ ውይይት በምክክር ምናልባት በኋላ የምናነሳቸው ጉዳዮች ካሉ ዳብሮ የሚሄድበት ሁኔታ ነው የሚኖረውና እኛ ለየት የሚያደርገን ያ ነው። ብዙ በደሎች ነበሩ፣ ቁስሎች ነበሩ። እነዛን አርቆ አክሞ በጋራ ህብረ ብሔራዊነትን አስተሳስሮ አንድ የጋራ ሀገርን ከመገንባት አንጻር የሚያመጣውን ፋይዳ ከማጉላት አንጻር ውስንነቶች ነበሩበት እና ዞሮ ዞሮ ያንን ነው ለመጨመር የፈለኩት። ያንን ካደረገን ምናልባት እነዛን ተቋማዊ አድርገን ከመራናቸው ያሰብነው ግብ ላይ መድረስ እንችላለን። ምናልባት የጋራ መግባባት የህብረ ብሔራዊ ወንድማማችነትን ያረጋገጠ የጋራ ብልጽግና ነውን ያደረገ መንጓጓላትን ሀገር ማምጣት እንችላለን። አቶ ዮናስ ከልብ እናመሰግናለን። እስቲ ወደ አቶ ኬና ደግሞ ትንሽ ወደዛ ሻገር እንበልና በተለይ ሳይንሱን ጋር አያይዘው ይመልሱልን። የፌዴራሊዝም ስርዓት ለኢትዮጵያ ብቸኛ አማራጭ አይደለም የሚሉ ሰዎችም ብለው የሚከራከሩ ሰዎችም አሉና እስቲ ከዚህ አንጻር ሳይንሱንም አያይዘው እንዲነግሩን እንፈልጋለን። እርሶ እንግዲህ አሁን ያለንበት ስርዓት ዲሞክራሲያዊ ስለሆነ በዲሞክራሲ ስርዓት ደግሞ ሰው የመሰለውን ያሰበውን ሀሳብ የመግለጽ መብት አለው። ያንን ለነዛ ሰዎች እያከበርንላቸው፣ ነገር ግን እንደዚህ አይነቱን ሀሳብ ስናነሳ እውነት ለአገር ግንባታ ይሆናል ወይ፣ አሁን ያለውን ኢትዮጵያ ያስቀጥላል ወይ የሚለውን ነገር ማሰብ አንድ ትልቅ ነገር ነውና አማራጭ ነው የሚሉት ሌላ ካለ ከዚህ በፊትኛ እንግዲህ ዩኒተሪ ሲስተምን ተጠቅመናል፣ በደንብ እናውቃለን። ለብዙ አመታት ተጠቅመናል። ጉዳቱንም ጥቅሙንም አይተናል። ከዛው ተምረን ነው ወደ ፌደራሊዝም የመጣ ነውና ስለዚህ ሳይንሱ ራሱ የሚያነሳው ሀሳቦች አሉት። ስለዚህ ኢትዮጵያ ደግሞ በተጨባጭ የህብረ ብሔራዊ ሀገር ስለሆነች ይሄኛው ብዙሃን ሀገር ስለሆነች የተለያየ ብሔር ብሔረሰብ አለ ስንል እያንዳንዱ ብሔር ብሔረሰብ የራሱ ቋንቋ አለው፣ የራሱ ሃይማኖት አለው፣ የራሱ ባህል አለው። ስለዚህ ወደ ሌላው ስንሄድ እንግዲህ አሁን ሌሎቹ ያነሱትን ድንገት ዩኒተሪ ሊሉ ይችላሉ፣ ድንገት ደግሞ ኮንፌዴሬሽን ሊሉ ይችላሉ፣ ሌላ ሊሉ ይችላሉና ነገር ግን ያን ሁሉ ፌደራሊዝም ጠቀሜታው ምንድነው? አኮሞዴሽን ኦፍ ዳይቨርሲቲ የሚለውን ዳይቨርሲቲን ወይ ደግሞ ብዙሃነትን ልዩነትን አቅፎ የመሄድ አቅም ያለው ስርዓት ስለሆነ ለኢትዮጵያ አዋጪ ነው። እሱ ብቻ አይደለም። አሁን እኛ የተለያዩ ብሔር ብሔረሰቦች አሉን፣ ህዝቦች አሉ። ስለዚህ ባሉበት ባላቸው ምክር ቤት የፖለቲካ ፓርቲሲፔሽን ወይ ደግሞ የፖለቲካ ተሳትፎ እድል ራሱ እንዲያገኙ ማድረግ የቻለ ስርዓት ነውና ከዚህ በፊት ካሳለምነው ስርዓት የተሻለ ሆኖ ነው እያየን ያለ ነውና ያ ማለት ጉድለት የለውም ማለት አይደለም። ቅድም እንደተነሳ የትኛውም ስርዓት ሲገነባ የራሱ ጉድለት አለው፣ ጠንካራ ጎን አለው፣ ደካማ ጎን አለው። ይሄ ይታወቃል። በእኛ ሀገር ደግሞ ችግሩ አፍርሶ መገንባት ነው የተለመደው። ያለውን እንዳለ አፍርሰን መንግስት ሲቀየር ህገ መንግስቱንም የመቀየር ባዘ ነበረብን ከድሮም ጀምረን ማለት ነው። አፄ ኃይለ ሥላሴ ከስልጣን ሲነሱ ደርግ ወደ ስልጣን ሲመጣ ያንን ህገ መንግስት እንዳለ ወርብሮ ጥሎ ነው
እንደገና ህገ መንግስትን ለ13 ዓመታት ኢትዮጵያን በአዋጅና በትዕዛዝ ብቻ እያስተዳደረ 1987 ህገ መንግስትን እንደገና በደርግ ስርዓት እንዲኖር ያደርገውና ኢህአዴግ ደግሞ ሲመጣ ያንን እንዳለ ያፈረሰና ያውን አመጣና አፍርሶ መገንባት የሚለው ነገር ለሀገር ግንባታ በጣም ከባድ የሆነ ችግር ነውና አፍርሰን ከምንገነባው የተገነባው ላይ ችግሩን እያስተካከልን መሄዱ ነው የሚሻለው። አሁን ይሄንበት ያለነው አሰራር በጣም ጥሩ ነውና ፌደራሊዝሙ ከነ ችግሩን አስተካክለን እያረምን እየተማርንበት መሄዱ ነው የሚሻለው። ኢትዮጵያ እንደ አይን ብሌን መጠበቅ ያለባት ስርዓት ነው ብዬ ነው እንትን የምለው። ለምን አንድ የሚያደርጉ ጉዳዮች አሉ። የሀገር ድንበር ሲጣስ በጠላት አንድ ላይ ሆ ብለን ነው የምንነሳው እንጂ አንዱ ለሌላው ትቶ አይቀመጥም። ሁለተኛ እንደ አባይ ያለው እንደዚህ አይነት ልማት ሀገራዊ የሆነ ልማት ሲመጣ አንድ ላይ ነው አዋተን የምንሰራው። ስለዚህ ራሳችንን በራስ ማስተዳደር ማለት ሌላው አይመለከተንም ማለት አይደለም። ይሄንንም አንድነቱን ይዘን በዛው ማስቀጠል ይቻላል። ሁለቱንም አንድነቱንም ብዙሃነቱንም ይዘን መሄድ ይቻላል የሚል ሐሳብ አለኝ። ለዚህ ነው ብልጽግና ከሰነድነት ያለፈ ትርጉም ይኖረው ያለው። ለዚህ ነው በቃ ሰነድ ነበረ፣ አልወረደም መሬት። ትርጉም የሚኖረው ሁሉም ብሔር ብሔረሰቦች ቢያንስ በጋራ መነጋገር፣ መወሰን፣ መምራት እነዚህ ትርጉም አላቸው። መነጋገር እንኳን የማይችሉበት ደረጃ ነበረ። ሰዎች ተነጋግረው የሚነግሯቸው መወሰን የማይችሉበት ደረጃ ነበራቸው። ቅድም ያልናቸው አካላት ተወስኖ የሚነገራቸው መምራት አይችሉም ነበረ። አሁን በተለያየ ሀገራዊ መዋቅር ላይ በሚኒስትሪ ደረጃ በካቢኔ ደረጃ ያሉ አካላት መወሰን አይችሉም ነበር፣ ተወስኖ ይነገራቸው ነበር። ለዚህ ነው ሰነድ ብቻ እንዳይሆን ሁሉም ኢትዮጵያዊ በጋራ ሀገሩን በመምራት ሂደት ተነጋግሮ ወስኖ መምራት እንዲችል ያረጋገጠ ስርዓት ነው። በተለይ ብዝሃነት ላለበት ሀገር ፍቱን መድኃኒት ነው። ብቸኛ አይደለም ግን ፍቱን መድኃኒት ነው የሚለውን ነገር አስፈላጊነቱ ላይ ለመጨመር አንድ ፖለቲካ ስርዓት በዓለማችን ላይ ያለ ሰው ሰራሽ ከመሆኑ አንጻር ችግር የሉትም ማለት አይደለም። በዚህ ረገድ በፌዴራሊዝም ዙሪያ ሊቃኖች አንቲ ፌዴራሊስቶች ማለት ነው የሚያነሱት ነገር አለ። ፌዴራሊዝም መገንጠልን ያበረታታል። ፌዴራሊዝም በተለይም ማይኖሪቲ በክልል ደረጃ ያሉ ማይኖሪቲዎችን ራይት ይደፈጥጣል። ፌዴራሊዝም ቅድም እንዳልነው እንደ ስሪቱ ሁለቱን የጋራ አስተዳደርን እና የተናጠል አስተዳደርን ራስን በራስ ማስተዳደርን አጣጥሞ የሚያስኬድ ሲስተም ስለሆነ ይሄንን ማድረግ ከባድ ነውና ተመልሶ ወይ ወደ አንድነት ወይም ወደ መለያየት ያመጣል የሚሉ ትችቶች ይነሳሉ። ቀደም ያልኩት ሰው ሰራሽ ነው። ሁሉም ስርዓት የራሱ አድቫንቴጅ ዲስአድቫንቴጆች አሉትና እነኚህ ነገሮች ይነሳሉ። እንደ ኢትዮጵያ ፖለቲካ ግን ኦልሞስት ሶስቱንም አይነት ስርዓት ሞክረነዋል። ፊውዳሊዝም ነበር፣ ከዛ በኋላ ካፒታሊዝም፣ አሁን ፌዴራሊዝም። በአጠቃላይ አሁን ላይ ካለው የማንነት ፖለቲካና የህዝቦች ራስን በራስ የማስተዳደር ወጥቶ የትግል መስክ ከሆነው ፖለቲካ ጥያቄ መመለስ አንጻር ከፌዴራሊዝም ስርዓት ሌላ ስርዓት ብዙ ወንዝ የሚያራምድ አይደለም እና በትክክል ፌዴራሊዝም ለኢትዮጵያ ወሳኝ ጉዳይ እንደሆነ እናዋለን። ቅድም እንዳልኩት እነኚህ ችግሮቹ ሊከሰቱ ይችላሉ። ግን ምንድነው ትልቁ ነገር አንድ አባባል አለ አይደለም? ህልም አለ ተብሎ በተለይ አስፈሪ የሆነ ህልም አለ ተብሎ ታይተኛ ይታደራል ይባላል አይደል? ዋናው ነገር ዲሞክራሲውን መትከል ማጽናት፣ ተቋማትን መትከል ማጽናት፣ የፌዴራል ስርዓቱን ደግሞ በተግባር እያዩ ችግሮችን በጥናት ላይ ተመስርቶ እያስተካከሉ መሄድ። አሁን ኦልሞስት አሁን ያለው ገዢው ፓርቲና መንግስት ይሄንን ስራ እየሰሩ ያለበት ሁኔታ ነው ያለው። በአጠቃላይ ነው ህብረ ብሔራዊ ለሆነ ማህበረሰብ ፖለቲካዊ ጥያቄ በመመለስ ረገድ ያለው ሚና ከፍተኛ ነው የሚል ነገር ለመጨመር። ጉዳዩ እንግዲህ አንገብጋቢ ስለሆነ ተቀባበላችሁት፣ በጣም አሪፍ ነው። እስቲ አቶ ዮናስ በተለይ ይህ ስርዓት ወይም ደግሞ የህብረ ብሔራዊ አንድነትን የሚያስተናግደው ስርዓት ህዝቦች መሀል የወንድማማችነትን ስሜት ከማጉላት አኳያ
እንዲሁም አንዱ ለአንዱ ስጋት ሳይሆን አንዱ ለአንዱ ጌጥ ሆኖ እንዲታይ ከማድረግ አኳያ ምን አስተዋጽኦ አበረከተ? ናው ቅድም ለማንሳት የፈለኩት አስቀድሞ የነበሩ በተለይ ባለፉት 30 ዓመታት ላይ የሄድንበት ርቀት አንዱን ጉዳይ ብቻ አጉልቶ የሀገራዊ እንትኑን አደብዝዞ የሚሄድ ባህሪ ነበረው። የጋራ ማንነት ላይ ብዙም ትኩረት ያልተሰጠው ሁሉም በተለይ አንዱ የብሔር ብሔረሰቦች ጥያቄ ማንነትን ስለነበረ እሱ ከተመለሰ በኋላ ማንነት ላይ ብቻ አጉልቶ የሚሄድ ነበር። ያ ደግሞ በጋራ መኖር ላይ የወንድማዊ ትብብሩ በተለይ በጋራ አስተዳደር ላይ በተሳትፎ ከማድረግ ላይ እንትን ጥያቄዎችም ስለነበሩ በርካታ እንትኖች ነበሩ። እነዛ ወደ ግጭት ይገፉ ነበር። በተለይ የራስ አስተዳደርን ከማጠናከር አንጻር ትብብሩ ተረስቶ ፉክክር ላይ ብቻ ትርጉም ባለው መልኩ እየተሮጠ ግጭት ላይ በጣም እንትን ነበር። በተለያዩ ቦታዎች ላይ ግጭትን ያባባሰበት ሂደት ነበር። ዞሮ ዞሮ ግን ያ አሁን ባለው ሂደት ሁለቱም ሚዛኑን በጠበቀ ነው መሄድ ያለበት። በተለይ በራስ አስተዳደር ላይ ፉክክሩ እንዳለ ሆኖ በትብብር የሚሰሩ ነገሮች አሉ። በትብብር ያሉ ጸጋዎች፣ ሀገራዊ ጸጋዎች አሉ። በጋራ መጠቀም ላይ እሱን የህብረ ብሔራዊነቱ ወንድማማችነትን ባጠናከረ ባጎለበተ መንገድ ሁሉንም ሚዛኑን ጠብቆ መሄድ ያለበት ጉዳይ ላይ ትርጉም ባለው መልኩ እየተሰራ ይገኛል። ምናልባት ግን እነዚህን ሁሉ ጥያቄዎች የሚያመጣው በጋራ በምትመራው የአስተዳደር ስርዓት ላይም ትርጉም ባለው መልኩ አለመሳተፉ ነበር አንዱ ያመጣው። ዞሮ ዞሮ ሁለቱንም አሻሽሎ መሄድ ይፈልጋል። ከዛ ባሻገር መነሳት መመለስ ያለባቸው በፊት በቃ አይነኬ የሚባሉ ጉዳዮች ነበሩ። ወይም ደግሞ በሀሳብ ደረጃም ሲነሳ ነውር የተባሉ ጉዳዮች ነበሩ። እነሱን መፍታት፣ ወደ ውይይት ማምጣት፣ የመነጋገር ባህል ማድረግ፣ ያለውን የተገደበ ነገር መክፈት ላይ ትርጉም ባለው መልኩ አንዱ ገብቶ አንዱ የሚወጣበት ሁኔታ ነበረና ሁሉም እንደ ሀገር ይህች ሀገር የሁሉም ናት። የተፎካካሪውም የመሪውም የተቃዋሚውም የተከታዩም አንድ ሀገር በመገንባት ሂደት ላይ ሁሉም ሚና አለው። ስለዚህ በዛ ረገድ ላይ ነገሮች ሁሉ ስለተከፈቱ በጋራ የመስራቱን በጣም ያሳደገበት ሂደት አለ። በብሔራዊ መግባባት ረገድ አሁን የተጀመሩ ተቋማዊ የሆኑ የተጀመሩ ስራዎች በተለይ ከህጋዊ እውቅና ተሰጥቷቸው እንደ ተቋማዊ የሆነው በመላው ሀገር የሚደረጉ የውይይት ሂደቶች እነዚህን ችግሮች እየፈቱበት ያለበት ሂደት አለና ይህችን ለመጨመር ነው። ምናልባት የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከድሬዳዋ አስተዳደር ብዙኃን መገናኛ ድርጅት ከድሬ ቲቪ ወደ እናንተ እየደረሰ ያለውን 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን አስመልክቶ ከዚህ ከስቱዲዮ እየተከናወነ ያለውን ቶክ ሾ ነው እየተከታተላችሁ ያላችሁት። እዚህ ከኛ ጋር ያሉ በዘርፉ እንግዲህ ረዘም ላለ አመት ትልቅ እውቀት ያካበቱ አካላትንም በድጋሚ ማመስገን ፈልጋለሁ። እናንተ ግን ወዳችሁ መርጣችሁ ከኛ ጋር እየቆያችሁ ስላለ ከልብ እናመሰግናለን። አሁንም ቆይታችሁ ከኛ ጋር እንዲሆን እየጋበዝን ወደ ውይይታችን እንቀጥላለን ማለት ነው። እስቲ እንግዲህ አቶ ተፈሪ ከልብ እናመሰግናለን። በተለይ ወደ ዛሬ እንግዲህ ወደ ትልቁ አጀንዳችን ስመልስ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን እንዲህ በየአመቱ በተለያዩ መሪ ቃል ተሰጥቶት የተለያዩ ክልሎች ላይ መከበሩ ህዝቦች ከነማንነታቸው፣ ባህላቸው፣ ቋንቋቸው፣ አለባበስ ሁሉ ነገራቸውን ምንም ሳይሸራረፍ በአንድ ቦታ እንዲተገናኝተው ማክበራቸው ምንድነው ፋይዳው? ምንስ አስገኘልን የሚለውን ነገር እስቲ ቢያነሱልን። ጥሩ። እንግዲህ ይህንን በዓል ማክበር አንደኛ ከዲሞክራሲ አንጻር ማየት ተገቢ ነው። ህዝቦች በነፃነት ማንነታቸውን በአደባባይ ቋንቋቸውን፣ ባህላቸውን የማንጸባረቅ ነገር ማድረግ አንዱ ቁልፍ ጉዳይ ነው። ዲሞክራሲን ኤክሰርሳይዝ ማድረግ ነው። ከዚህም በላይ በዓሉ ምናልባት ዘርዘር ተብለው ሊጠቀሱ የሚችሉ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ፋይዳዎች አሉት።
አንደኛ በዚህ መድረክ ህገ መንግስታዊነትና ፌዴራሊዝም ተመለከተ የማስተማር የግንዛቤ ማስጨበጫ ስራዎች ምክንያቱም እነኚህ ፖለቲካ ስሪቶች ስርዓቶች የሁላችንም መጠቀሚያ ናቸው። የኢትዮጵያን ዲሞክራሲ ገንባ እናጽና መትከልካል ኢትዮጵያ እየተገበረችው ስላለው ዲሞክራሲ ማወቅ መገንዘብ ሌላውንም ማስተማር ይጠበቃልና ይሄን በዓል ስናዘጋጅ የአስተምሮ ስራዎች በስፋት የሚሰሩበት በየክልሉ አለ። ሌላው ቅድም እንዳልኩት ኢኮኖሚያዊ ፋይዳውም ቀላል አይደለም። በተለይ በዓሉ የሚከበርበት አካባቢ የሚከናወኑ የልማት መሰረተ ልማት ስራዎች በርካታ ናቸው። ያነቃቃሉ፣ ኢኮኖሚ ያነቃቃሉ። ወንድማማቾች ተገናኝተው ተሞክሮን የሚለዋወጡበት መድረክ ይፈጠራል። ከዚህ አንፃር በዓሉ በየዓመቱ መከበሩ ጠቀሜታው ሰፊ ነው የሚል አጠቃላይ ነገር አለ። ከዚህም በተጨማሪ ቅድም እንዳልኩት በማጠቃለያ ምዕራፍ ላይ በሚከበረው በዓል ላይ የፌዴሬሽኑ አባላት ከፍተኛ አመራሮች፣ ፕሬዝዳንቶች፣ ከንቲባዎች በተገኙበት በአጠቃላይ የፌዴራል ስርዓታችን ምን ይመስላል፣ ምን ችግሮች አሉበት ተብሎ የጥናት ጽሑፍ ቀርቦ ፌዴራል ስርዓቱ እንዲጠናከር አቅጣጫ በጋራ የሚመክሩበት አጋጣሚ ይፈጥራል። በአጠቃላይ ግን ያው ይህ በዓል አንደኛ ዲሞክራሲያዊ መብትን በማንጸባረቅ ኢኮኖሚያዊ ተጠቃሚነትን በማረጋገጥ ማህበራዊ ግንኙነትን በማጠናከር የወንድማማችነት ግንኙነትን በማጠናከር ረገድ ትልቅ ፋይዳ አለው። የብሔር ብሔረሰቦችና ህዝቦች አንድነት እዛ ጋር ይገለጻል። ለምን እያንዳንዱ የራሱን ባህል ይዞ ይመጣል፣ የራሱን ቋንቋ ይዞ ይመጣል፣ የራሱን ማንነት ይዞ ይመጣል። አንድ ላይ ነው የሚከበረው። ስለዚህ ይሄ ብቻ ሳይሆን እኔ እዚህ ጋር መጨመር የሚፈልገው ምንድነው የብሔር ብሔረሰቦች ቀን ብቻ ሳይሆን አሁን ኢሬቻ ላይ እንደምናየው አሁን ለምሳሌ ኢሬቻ ኦሮሞ ሲያከብር ሌላውም አላባውም፣ ከምባታውም፣ ሲዳማውም ሌላውም መጥቶ ከኦሮሞ ጋር ኢሬቻን ያከብራል። ልክ እንደዛው ይሄ መነሻ ቢሆንም የነበረውን ችግር እያስቀረብን ስለሆነ እሱ ብቻ ላይ ሳይሆን ፊቼ ጨምበላላ ሲከበር፣ አሸንዳ ሲከበር ሁሉም ብሔር ብሔረሰብ ቢገኝና ቢያከብርለት እውቅና ቢሰጠው ይበልጥ ደግሞ ወንድማማችነቱን ፌደራል ሲስተሙን በደንብ እየገነባን የምንሄድበት ሂደት ይሆናልና እቺን ነገር መንግስት ማስቦበት ቢያደርግና ወይ ደግሞ የሚመለከተው አካል ሁሉ እዚህ ላይ ሁሉም ቢሳተፍ ያ ማለት ምንድነው ያንተ ባህል የኔ ባህል ነው፣ ያንተ ቋንቋ የኔ ቋንቋ ነው፣ ያንተ ማንነት የኔ ማንነት ነው። ስለዚህ አብረን መሄድ እንችላለን፣ አብረን መኖር እንችላለን የሚል መልእክት ስላለው አብረን ኢሬቻ ላይ በጣም ደስ ይለኛል። እኔ ሰዎች ሌሎቹ መጥተው ሲያከብሩ በጣም ደስ ይለኛል ሲያያቸው ማለት ነው። ይልቅ ከኦሮሞ በላይ እነሱን ነው የሚያያቸው። እኔ ደስ ይለኛል እና ሌላው ላይም እንደዚሁ ማየት ፈልጋለሁ። ሲዳማው የራሱን ፊቼ ጨምበላላ ሲያከብር ቅድም እንዳነሳው ሶማሌው ሌላው የራሱን ባህል ቀን ሲያከብር ሁሉም ቢገኝ ይበልጥ ወንድማማችነቱን እያሳየን ትክክለኛውን ፌደራሊዝም እየተገበርን እንዳለን አሁንም ያለው ጅማሮ በጣም ደስ የሚል ነገር ነውና መንግስት በዚሁ በቀጥል የሚል አስተያየት አለ። ለምሳሌ በፖለቲካዊ ፋይዳው ላይ ከዚህ በፊት ባለመረዳት ባለማወቅ ግንዛቤው ባለመኖር ይፈጠሩ የነበሩ አለመግባባቶችን በቀላሉ መቅረፍ የተቻለበት ነው። ያ ግጭትን በራሱ ያርቀዋል። ይሄ ትልቅ እንትን አለው ስርጸትን ከማጎልበት አንፃር ነው። እያንዳንዱ ያው ሰው ላይ አይደለም የሚሰራው አስተሳሰብ እያንዳንዱ ሰው ላይ ከመስራት አንፃር በሚደረጉ ኩነቶች እነዛ የሚደረጉ እንቅስቃሴዎች ቅድም መምህር ሲያነሳቸው ነበር ጉልበት አላቸው። ኪናዊ ሊሆን ይችላል፣ ባህላዊ የራሱ የሆነ ቱባ የሆነ መልእክት የምታሳልፈ መንገዶች የራሳቸው ጉልበት አላቸው። አንተ እዚህ ካሪኩለም ቀርጸ እንትን ብለህ ከምትሄደው እንዳለ ሆኖ በዛ ድባብ ደግሞ በቀላሉ ትገባለህ እና ከማስረዳት የፖለቲካዊ እንድምታውን ከማጉላት አንፃር ከማስረዳት አንፃር ያለው እንድምታ ትልቅ ሚና አለው። ማህበራዊ ትስስሩም በጣም የሚገርም ነው። በፊት ተቀራርበው በወንድማማችነት ሴት በጥላትነት ተራርቆ ያለውን አካል አንድ ማድረግ ማተሳሰር በማህበራዊ ፋይዳው ትስስር ላይ መፍጠር ላይ ትርጉም ባለው መልኩ ወደ ተግባር ውስጥ የሚከተል
እዚሁ ጋር አያይዘ እንድጨምርልኝ የሚፈልገው ምንድነው በተለይ አሁን ሀገሪቷን እየመራ ያለው መንግስት በዚህ ስርዓት ላይ ያለው አቋም ምንድነው? ስርዓቱስ ወደፊት ዕጣ ፈንታው ምንድነው? እዚህ ኢትዮጵያ ውስጥ አሁን ሀገሪቷን እየመራ ካለው መንግስት አንፃር ማለት ነው። እንደ ብልጽግና ፓርቲ ህብረ ብሔራዊ ወንድማማችነት ለጋራ ብልጽግና ከማስቀጠል አንፃር ወደ 5 አበይት ጉዳዮችን አስቀምጧል። አንደኛው ተቋማዊ መሰረት ያለው ዲሞክራሲያዊ ስርዓት አድርጎ ማስቀጠል፣ በኋላ ላይ ዲሞክራሲ ላይ የምንመጣበት ነው። እዚህ ላይ ስንገባ አሁን እንዲሁ ወደ ተግባር ሊያስገባ የሚችል የዲሞክራሲያዊ ስርዓት ተቋማዊ ማድረግ አገርን እንደ ሀገር የሚያስቀጥለው ተቋማዊ ሆኖ ሲቀጥል ነው። አገራዊ የሆኑ ተቋማት የሆነ ፓርቲ ላይ ወይ ብልጽግና ላይ ወይ ዜማ ላይ የሆነ ተንጠልጥለው ያልቆዩ ወይም ደግሞ የሆነ መንግስት ሲመጣ ቅድመ መምህር ሲጠቅሰው እንደነበረው የሚሄደው የሚያፈርሰው ሳይሆን ዘላቂነት ያለው ተቋማዊ የሆነ ስርዓት መገንባት፣ ይሄ የብልጽግና እንትን ነው፣ እሳቤ ነው። ዘላቂነት ያለው ተቋማዊ ስርዓት መገንባት ነው። ይሄ ደግሞ በትብብር ላይ የተመሰረተ ዲሞክራሲን በኋላም እንጨምረዋለን። ሁሉንም ብሔር ብሔረሰቦችን ጥያቄዎቻቸውን መሰረት ያደረገ፣ በነገራችን ላይ ብሔር ላይ ብቻ አይደለም፣ የቡድን መብትን ባከበርክበት ልቀት የግለሰብን መብት ኤክሰርሳይዝ ማድረግ በምትችልበት አግባብ ዲሞክራሲን እሱ ላይ ማጽናት። ስለዚህ ይህን ተቋማዊ አድርገህ የምታስቀጥልበት አንዱ ነው። ተቋማዊ መሰረት ያለው ዲሞክራሲያዊ ስርዓት መገንባት ነው። ሁለተኛው ብሔራዊ መግባባትና እርቀ ሰላምን ማጠናከርን፣ ጠንካራ አገረ መንግስት መገንባት ነው። አስቀድሞ ሰው የወለደው ወይም ደግሞ መዋቅራዊ ሆኖ የተሰራ ጭቆናዎች ነበሩ። እነዛን ሊቀርፍ በቻለ በዋና ዋና ሀገራዊ ጉዳዮች ላይ የተግባቡ የጋራ የሆነ ጥቅም ያላቸው ማንነት ላይ መሰረት ያደረገ ስሪት መኖር ይፈልጋል። ሶስተኛው በወንድማማችነት እሴት ላይ የቆመ ወይም የተመሰረተ ብሔራዊ አንድነትን መፍጠር የብልጽግና አንዱ ዓላማው። በምናወራው ኢሹ ላይ ይሄ ወንድማማችነት እሴት ብዙ ትርጉም አለ። በፌዴራል ስርዓት ውስጥ ቅድም እንዳነሳን ብዝሃነት ትልቅ ምሰሶ ነው። ብዝሃነት ላይ ተንተርሶ የሚነሱ ነገሮችን በአግባቡ በሚዛኑ እያየ የመለስክ መሄድ መቻል አለብህ እና መመለስ ብቻ አይደለም፣ ሁሉም የምትመልስበት ሂደትም ሁሉንም ያሳተፈ መሆን አለበት። አራተኛው በብዝሃ ልሳን ላይ ምናልባት ቅድም ራሱ ባህሉን በማክበር ሂደት ላይ የምናያቸው ጎልቶ የምናያቸው በጣም ብዝሃ ልሳናት አሉ። ብዝሃ ልሳን የሆነውን የፖለቲካ ማህበረሰብ መገንባት፣ ይህን ከማድረግ አንጻር በጣም ታሪካዊ ውሳኔ የወሰነው ከስራ ቋንቋ አንጻር ለምሳሌ ወደ 5 የሚሆኑ የስራ ቋንቋዎችን ወስኖ መሄድ። ይሄ የነበር እያንዳንዱ ብሔር ብሔረሰብ ያለውን ባህል ቋንቋ እንዲያሳድግ እድል ይፈጥርለታል። በአምስተኛ ደረጃ ዲሞክራሲ ላይ የሚያስቀምጣቸው ነገሮች ምን አይነት ዲሞክራሲ ነው ለዚች ሀገር የሚያስፈልጋት? ለምሳሌ ባለፈው ጊዜ ከነበረው የትብብር ዲሞክራሲ ምን ጥንካሬዎች ነበሩ? ምን ነበር የጎደለው? አሁን ባለፈው በኋላ እነ ተፈሪ በጣም ጥሩ ልምድ ስላላቸው የትብብር ዲሞክራሲ ላይ ትርጉም ባለው መልኩ ይመልሳል የተባለው ተብሎ ሲነሳ የነበረው የዕጣን መብትን በተመለከተ የትብብር ዲሞክራሲ በዛ መልኩ ደግሞ የዘነጋው ፓርት አለ። የሲቪክ ማህበረሰብን ሊቃኑን አሁን ሊቃኑን ያገለለ አሰራር ነበረው። እዚህ ትብብር ዲሞክራሲ ላይ ብልጽግና የሊቃኑንና የሲቪክ ማህበረሰቡን ሀሳብ ደምሮ ነው የሚሄደው። ደምሮ የመደመር አይነት ባህሪ አሳይቶ ይሄዳል እና ከዚህ አንጻር እነዚህ ጉዳዮች ላይ ትርጉም ባለው መልኩ ብልጽግና ፓርቲ መሰራት አለበት ብሎ ያምናል። ትንሽ ነገር ልጨምር አስቤ ነው። አንደኛ የገዢውን ፓርቲ አቋም በተመለከተ እና ድጋፍ በተመለከተ ቅድም ወንድሜ ዮናስ እንዳነሳው ፓርቲው በርካታ ፌዴራሊዝምን ህብረ ብሔራዊ ፌዴራል ዲሞክራሲ ለመገንባት የሚያስችሉ ግልጽ፣ ጠንካራ፣ ገንቢ የሆኑ አቋሞች አሉት። ከዚህ አንጻር መጨመር የፈለግኩት ምንድነው ያው እነኚህ ጉዳዮች በተመለከተ በፖለቲካ ፕሮግራሙ ስትራቴጂ ውስጥ ህብረ ብሔራዊ ፌዴራሊዝም አስፈላጊነት በተመለከተ በግልጽ የተቀመጠ ነገር አለ። ከዚህ በላይ ግን ፓርቲውና መንግስት አሁን እየተመሩበት ያለ የፖለቲካ ሰነድ አለ። የመደመር እሳቤና ሰነድ ቁልፍ ሰነድ ነው። በዚህ ሰነድ ውስጥ ህብረ ብሔራዊ ፌዴራሊዝም
በአንድም በሌላም መልኩ አስፈላጊ መሆኑ ኢቭን በተግባር ራሱ ያጋጠሙትን ችግሮች እየመለሰ የሚሄድበትን መንገድ በሰነዱ ውስጥ በግልጽ የተቀመጡበት ሁኔታ አለ። አንደኛ ለጋራ ግብ መቀመጥ የመደመር እሳቤ መሰረታዊ ጉዳይ ነው። ለጋራ ግብ መስራት፣ ለጋራ ግብ መንቀሳቀስ፣ ከዛም በላይ በኢትዮጵያ ሕዝቦች መካከል ግንኙነት አለ፣ ትብብር ያስፈልጋል እና የግንኙነት ለኳሽ የመሆን ጉዳይ ቀደም ሲነሳ ነበር፣ ወንድሜ ሲያነሳው ነበር። ደስ ይለኛል አለ በኢሬቻ በዓል ላይ ሌሎችም ወንድሞች ሲገኙ እንደውም የማያቸው እነሱን ነው አለ። እውነት ነው፣ እንደዛ ነው መሆን ያለበት። የግንኙነት ለኳሽ መሆን ያስፈልጋል ይላል መደመር መጽሐፍና እሱን ተግባራዊ ማድረግ ይጠበቃል። ሌላው በመጽሐፍ ውስጥ በግልጽ እንደተቀመጠው እንግዲህ ህብራዊ ነን ብለናል አይደለም። ስለዚህ የቡድን መብት አለ፣ የግለሰብ ነፃነት አለ። ግን በመደመር እሳቤ ሁለቱ መብቶች ተቀናጅተው ተጣጥመው ነው መሄድ ያለባቸው። ምክንያቱም በዚህ ረገድ ብዙ ዋልታ ረገጥ አለ አይደለም። አንዱ የግለሰብ ነፃነት ይላል፣ ሌላው የቡድን ነፃነት ይላል። ግን መደመር አስተሳሰብ ምንድን ነው? ሁለቱንም አቀናጅቶ መሄድ ተገቢ ነው፣ አስፈላጊ ነው ነው የሚለው። ስለዚህ ይሄ ሰነድ ያለው ፋይዳ ራሱ ትልቅ ነው ወደ ብሔራዊ ፌዴራል ስርዓትን በመገንባት ረገድና እሱን መኖር ያስፈልጋል። ወደ አቶ ኬና ልሻገርና በተለይ አቶ ኬና እንግዲህ እንዲያብራሩልን የምንፈልገው በዓለም ላይ ካልተሳሳትኩ ወደ 28 29 አካባቢ የፌዴራል ስርዓትን የሚከተሉ ሀገራት አሉና ይህ ስርዓት በተለይ ለነዛ ሀገሮች እኛን ሀገር ጨምሮ ሃይማኖትን፣ ብሔርን፣ ኢቭን ኢኮኖሚን እንኳን ማኔጅ እንዲያደርጉ እድል የፈጠረ ስርዓት ነውና በዚህ ስርዓት የቁንጮነት ማድረግን የወሰዱ ሀገራት አሉ። ቅድም እርሶ እንዳሉት እና አሜሪካንም ጨምሮ እነ ቤልጂየም፣ ስዊዘርላንድን ጨምሮ ብዙ ምሳሌ የሚሆን ነገር ያላቸው ሀገራት አሉና እስቲ ሀገራችን ከዚህ ምን ትወሰድ፣ ምን ትማር የሚለውን ነገር እስቲ ይጨምሩልን። ከሌሎች ሀገሮች ምንድነው የምንማረው? ፌደራል ስርዓትን በደንብ እየተገበሩና ለብዙ አመታት የተጠቀሙ ሀገሮች አሉ። በጣም ሮል ሞዴል የሚሆኑ ማለት ነው፣ ለኛ አሪያ የሚሆኑ ካናዳ፣ ዩናይትድ ስቴትስ ኦፍ አሜሪካ፣ ጀርመን። አሁን እነዚህ ሀገሮች በኢኮኖሚም በማህበራዊ ኑሮም በቴክኖሎጂም በጣም የበለጸጉ ናቸውና አንድ ሀገር ደግሞ ለውጥ ሲመጣ ስርዓቱ ነው ለውጥን የሚያመጣው ወይ ደግሞ ስርዓት ነው ለውጥን የሚያበላሸው። ስርዓት በጣም ወሳኝ ነው። የምትከተለው ስርዓት ወይ ወደ ብልጽግና ይወስዳል ወይ ደግሞ ወደ ጥፋት ያመጣል። ስለዚህ እነዚህ አገሮች የበለጸጉት በዚህ ስርዓት ይሄንን ስርዓት ተከትሎ ስለሆነ ኢትዮጵያ አሁን ያለውን በተለይ ቅድም ልክ ያደጉ የምንላቸው ሀገሮች እኮ እነዚህ ኢንዲያ፣ ብራዚል የምንላቸው እኮ ፌደራሊዝም ይጠቀማሉ ያልናቸው እኮ አፍርሶ መገንባትን አይደለም፣ በዛ አይደለም የመጡት በማሻሻል ነው። በማሻሻል ስለሆነ እዚህ ያለውን ጉድለት እያስተካከልን ከነዛ ሀገሮችም በጣም በዚህ የታወቁ ሀገሮችም ከነሱም ጥሩ ልምዶችን እየቀሰምን መሄዱ ነው የሚሻለውና የነሱን ሮል ሞዴል መከተሉ ጥሩ ነው ለኛ። እንደዛ ሲሆን ጥሩ ጎናቸውን መቀበል። አሁን እኔም እንደሚያውቀው ብልጽግና ፓርቲ ፕራግማቲክ ቲዮሪ ነው የሚከተለውና ጥሩ ነገሮችን እያስቀጠልን መጥፎውን እየተወን አዲስ ነገር ደግሞ እየጨመርን መሄዱ ከነዛ ሀገሮች ጥሩ ነገሮችን እየወሰድን ብንሄድ በጣም አዋጪ ነው የሚሆነው የሚል ሀሳብ አለኝ። ከሌሎች ምን እንማራለን የተባለውን ላይ ትንሽ ነገር ብንል፣ ምክንያቱም በፌዴራል ዲሞክራሲ ረገድ የተሳካላቸው ጥሩ የእድገት ደረጃ ላይ የደረሱ ሀገራት አሉ። ከነሱም እንማራለን። በሂደትም የወደቁ ሀገሮች አሉ። ፌዴራል ስርዓትን በመተግበር ረገድ የሚጠቀሱ አሉ። እንደነ ዩጎዝላቪያ ሞክረውት ያልተሳካላቸው አሉ። በስፔን፣ በእንግሊዝ፣ ዩኬ፣ ስኮትላንድ እና ካታሎኒያ የሚባሉት እንትኖች ስፕሊት ያደረጉበት አጋጣሚ አለ። ከነኚህ ከወደቁትም መማር ያስፈልጋል። ሌላ ፌዴራል ስርዓት
ፌዴራል ዲሞክራሲ ገና በግንባታ ሂደት ላይ ያለ ጉዳይ ነው። ስለዚህ በዚህ በግንባታ ሂደት ባሉ ሀገሮችም ምን አጋጥሟቸዋል፣ ወደኛ እንዴት ነው የምንወስደው የሚሉ ነገሮችን ማየት ያስፈልጋል። ኢቭን ቀደም እንዳልኩት ደግሞ እኛ ተግብረነዋል። ኦልሞስት 3-10 ዓመት አይደለም ከተግባራዊነታችን ምን አጋጠመን? በትክክል ገዢው ፓርቲ ያሉ ችግሮችን ለይቶ ለማስተካከል ጥረት እያደረገ ያለ ከራሳችንም የመማር እድል አለን ማለት ነው። መማር ያስፈልጋል። በዚህ አንጻር እኔ አሁንም የመደመር ሀሳብን መጥቀስ እፈልጋለሁ። ፌዴራል ስርዓታችንን በማጠናከር ፌዴራል ዲሞክራሲን በመትከል ረገድ፣ ችግሮችን በመተንተን ረገድ ወደ ውስጥ መደብ ብናይ፣ መደመር መጽሐፍም እንደዛ ነው የሚለው። ችግሮቻችንን እንዴት እንፍታ፣ ወደ ውስጥ እንዲህ በደንብ መፍትሄ ፍለጋ ግን ከሀገራችን አሉን እኮ ብዙ ባህሎች አሉ፣ ወንድማማችነት ባህሎች አይደለም። ከሀገራችንም እንውሰድ፣ ከሌሎችም እንማር። አቶ ተፈሪ እንዲያያይዘው ይመልሱልኛል። በተለይ ምክር ቤቶች ህዝብ የሚወከልባቸው ተቋም ናቸውና ብዝሃ ሀሳብን ከማስተናገድ አኳያ ተጠናክረው እንዲሄዱ ከማድረግ ምንድነው የታሰቡና ምንድነው እየተደረገ ያለው? እንግዲህ ምክር ቤቶች በዲሞክራሲ ስራ ግንባታ ወሳኝ ሚና ያላቸው ተቋማታችን ናቸው። ያው እንዳጠራራቸው ዲሞክራሲያዊ ተቋም ነው የሚባሉት። ምክንያቱም ምክር ቤቶችን የሚመሰርቱት የዲሞክራሲ መገለጫ በሆነው ቀጥተኛ ምርጫ ህዝብ የመረጣቸው ውክልና ይዘው የሚመጡ የምክር ቤት አባላት የህዝብን ስልጣን ወደ ህዝብ የሚያስጠጉበትና የህዝብን ስልጣን ህዝብ የስልጣን ባለቤት እንዲሆን የሚያደርጉ አካላቶች ናቸው። ከነኛ አካላት እንግዲህ ዲሞክራሲን በመትከልም ይሁን ወደ ብሔራዊ ፌዴራሊዝም ስርዓትን በማጠናከርም ይሁን ትልቅ ሚና አላቸው ከማንም የበለጠ። ስለ ዲሞክራሲ ስናወራ እነኚህ ተቋማት ምክንያቱም የህዝብ ወኪሎች ናቸው እና ትልቅ ሚና አላቸው። በዚህ ረገድ እንግዲህ በአንድ ጊዜ ያው ይታወቃል የሀገራችን የምርጫ ሁኔታ በ5 ዓመቱ ነው ምክር ቤት አባላት የሚመረጡት። ስለዚህ በ5 ዓመት በምርጫ ጊዜ ይዘውት የመጡትን ለህዝብ የቀቡትን ቃል በተጨባጭ ውጤት እንዲያመጣ መስራት አለባቸው። ከዛም በተጨማሪ ምናልባት 5 ዓመት ላይ የገባውት ቃል አለ ብሎ የምክር ቤት አባል ወይም የምክር ቤት አካል ዝም ማለት የለበትም። በተደጋጋሚ ወደ ህዝቡ እየቀረበ የህዝቡን ጥያቄና ሁኔታዎች እያነሳ እንዲመለሱ መስራት ይጠበቅበታል። ከዚህ በተጨማሪ ስለ ፌዴራሊዝም እና ስለ ብሔራዊ ስራ ስለ ህገ መንግስት ስናወራ ቀደም እንዳልኩት ዋናው ቤት ምክር ቤት ነው። ስለዚህ አንደኛ የምክር ቤት አባላትና አካላት በቂ ግንዛቤ ራሳቸው ሊኖራቸው ይገባል። የኢትዮጵያን ዲሞክራሲን ገንባ የኢትዮጵያን ዲሞክራሲን አጥና አካል የምክር ቤት አባላት በዚህ ልክ ግንዛቤ ሊታጠቁ ይገባል። ከዛም በተጨማሪ አስተምሮ ስራዎችን በማስተባበር ረገድ ህገ መንግስታዊነትንም ፌዴራሊዝምንም ሆነ ህብረ ብሔራዊ ፌዴራሊዝም ስርዓትን በተመለከተ የአስተምሮ ስራዎችን በመስራት ረገድ ትልቅ ሚና አላቸው የሚል። ስለዚህ የህዝብ ወኪል ሆነው ኃላፊነታቸው መወጣት አለባቸው። ብዝሃ ሀሳብን ከማስተናገድ አኳያ ብዝሃ ሀሳብን ከማስተናገድ ረገድ ምክር ቤቶች መልከ ብዙ መሆን አለባቸው። ምክንያቱም ብዝሃ ማንነት አለን እያልን ነው አይደል? ብዝሃ ማንነት አለን ካልን ምክር ቤቶች ህብረ ብሔራዊ መሆን አለባቸው። በምክር ቤቶችም የሚሰሙ ድምጾች በዛው ልክ የተለያዩ አይነቶች መሆን አለበት። ድምጹ የማይሰባ ማህበረሰብ ሊኖር አይገባም። በዚህ ረገድ እንግዲህ በምርጫ ሂደትም ይሆን ቅድም ወንድሜ ዮናስ ሲያነሳው እንደነበረው በተግባር በትብብር ዲሞክራሲ በአሳታፊ በሆነ ዲሞክራሲ ብዙ ድምጽ ብዝሃ ድምጽ እንዲኖር እንዲረጋገጥ የመስራት ነገር ያስፈልጋል እና ምክር ቤቶች ህብረ ብሔራዊ መሆን አለባቸው። ለህብረ ብሔራዊነት አስፈላጊ የሆኑ ተግባራትን ማከናወን አለባቸው። በዚህ ረገድ የወጡ ፖሊሶችን ስትራቴጂውን ከስጣቸው የህግ ማውጣት ክትትልና ቁጥጥር ስራ አንጻር መምራት ማስተባበር አፈጻጸሙን መከታተል ይጠበቅባቸዋል። እንግዲህ ይዘን የመጣነው ሀሳብ በጣም ብዙ የሚያስወራ ሀሳብ ነው። በእርግጥ ግን ካለ ሰዓት አንጻር ነው። እሺ አጠር ያለ ነገር ጨምሩና ወደ ቀጣይ ጥያቄዎቻችን እናልፋለን። በዋናነት እነዚህ ሶስቱ አካላት የህግ አውጪው፣ ተርጓሚውና አስፈጻሚው ሚዛኑን በጠበቀ መልኩ ተቋማዊ የሆነ አሰራራቸውን እንዲተገብሩ ማድረግ ያስፈልጋል። ተፈሪም ቀደም አንስተዋል። በተለይ ዲሞክራሲን በአግባቡ ኤክሰርሳይዝ ማድረግ የምንችልባቸው ወይም ደግሞ ህዝብ ከካር ጀምሮ አምኖ የሰጠን የውክልና ሀሳቦችን የምተገብርባቸው ተቋማት ናቸው።
ስለዚህ እነዚህ ተቋማት በአግባቡ ስራቸውን መስራት እንዲችሉ ማድረግ ነው። ተጠሪነታቸውን በተለይ ምክር ቤቱ ሲነሳ ተጠሪነታቸው ለምክር ቤት ስለሆኑ ከነዚህ ከሶስቱ አካላት ባሻገር የሰብአዊ መብት የምታነሳው እንባ ጠባቂውን የምታነሳው የዋና ኦዲተር የምታነሳው ዞሮ ዞሮ የህዝብን ሀሳብ ይዘው ነው የመጡት። ከዲሞክራሲ ጋር የተያያዘ ጥንሰ ሀሳብ አላቸው። ይሄ በአግባቡ ሊያስጠብቅ የሚችል ምክር ቤታችን በዚህ አጋጣሚ የአንድ ምዕት ሊደፍን የተወሰነ ዓመታት ነው የቀረው። የ100 ዓመት ታሪክ ሊኖረው ማለት ነውና ይሄ ትልቅ ነገር ነው ለአንድ ሀገር ይሄ ልምድ መኖሩ በራሱና ይችን ለመጨመር ነው። እናመሰግናለን። ጥሩ ጥሩ ሀሳብ እየተነሱበት ነው በውይይታችን። ወደ አቶ ኬና ልሂድና በተለይ ለፌዴራሊዝም ስጋት የሆኑ ነገሮች ተብሎ ከሚቀመጡ አንዱ የህብረ ብሔራዊነትና የአንድነት ሚዛን አለመጠበቅ ለፌዴራሊዝም ስርዓት ስጋቶች ናቸው ተብሎ ይቀመጣሉ። አንዳንድ ሀገሮች ምንድነው ህብረ ብሔራዊነትን አጉልቶ ያወጡና አንድነትን ይዘነጋሉ። ይሄም ሀገር የማፍረስ ሚና ነው የሚኖረውና አንድነትን ብቻ ደግሞ እያቀነቀኑ ህብረ ብሔራዊነትን የሚዘነጉ ሀገራትም ፌል ያደረጉ ሀገሮች አሉና እስቲ ይሄንን ሚዛን መጠበቁ ምንድነው ለፌዴራሊዝም ስርዓቱ በሁለት እግሩ በቆም ያለው ሚና? እሺ አመሰግናለሁ። ከዚህ በፊት እኛ ፌዴራሊዝምን ስንተገብር የነበረው ችግር እሱ ነው። አንድነት ላይ ብዙም አልተሰራም። እንዳውም የነበረው አንድነቱን የማጎልበት ሳይሆን የመተው ያህል የሚታይ ግልጽ የሆነ አሰራር ነበርና ያንን አንዱን ባላንስ ከፍ ስናደርገውና አንዱን ዝቅ ስናደርገው ሁለቱም ወይ ደግሞ አንዱም ወደ ሌላ ወደ መጥፎ ጎን ነው ይዞን የሚሄደው ማለት ነው። ስለዚህ ህብረ ብሔራዊነቱን ስናጎልብት አንድነቱን መርሳት የለብንም። አንድነት ላይ ደግሞ ትኩረት አድርገን ይበልጥ ይሄኛውንም ከረሳን እሱም ተመልሶ ምንድነው የሚሆነው? ሌላ ጥያቄ ነው የሚሆነው። እንዳውም የዲሞክራሲ ጥያቄን ያነሳል። ዲሞክራሲ ላይ ችግር ያመጣል። ሁለተኛ ደግሞ ፌዴራሊዝሙ ላይ ደግሞ መጥፎ አመለካከት፣ ትክክል ያልሆነ አመለካከት እንዲኖረን ያደርጋል። ፌዴራሊዝም አሁን ላይ ፌዴራሊዝም ለኢትዮጵያ አያስፈልግም የሚሉ ሰዎችም አንድነትን እያጠፋ ነው የሚሉናችን ጥያቄ የሚያነሱም የኛ አተገባበር ላይ ቅድም እንዳነሳው ባላንሱን እየጠበቀ አልነበረም። ባላንሱን ወደ ሌላ ወደ አንዱ ወዝደናል። በነገራችን ላይ ያምን የሆነው ምንድነው? መጀመሪያ ላይ በተለይ በዩኒተሪ ሲስተም የሚባል ነገር ሲነሳ ወደ የትኛውም ብሔር ብሔረሰብ መውሰድ የለብንም። እኔ እንደዛ ነው የሚያምነው። ያ ስርዓት ነው፣ ኢትዮጵያ የተከተለችው ስርዓት ነው። ስለዚህ ያ አንድነት ላይ ብቻ ያተኮረ ስለሆነ እያንዳንዱ ብሔር ብሔረሰብ ማንነቱ እንዲረሳ ወደ ጎን በመተው ስንሄድ የነበረ ስለሆነ ከዛ ደግሞ ወደ ፌዴራሊዝም ስንገባ የብሔር ብሔረሰቡን ጥያቄ ለመመለስ አንድነቱን ደግሞ ዘነጋል፣ ባላንሱን ደግሞ ስተናል ማለት እዚህ ጋር ደግሞ ይበልጥ ለዚህኛው ትኩረት ተሰጠና የብሔር ብሔረሰብ ጉዳይ ራስን በራስ የማስተዳደር ጉዳይ ላይ ብቻ የራስን ማንነት ማሳደግ ብቻ የሀገርን አንድነት ሳይሆን የሀገርን ማንነት ሳይሆን የጋራ ሳይሆን ሰልፍ ሩል ላይ ብቻ ሼርድ ሩል ላይ ሳይሆን የነበረውን ነገር ለማስተካከል ወደዚህ ባላንሱን ደግሞ ወደዚህ ስናበዛ ወይ ደግሞ ከፍ ስናደርገው ፌዴራሊዝም ላይ ሰዎች ጥርጣሬ እንዲኖራቸው ስርዓቱን በዛ እንዲረዱ አድርገናል ከአሰራራችን ማለት ነው። ስርዓቱ ግን እንደዛ አይደለም። ሁለቱንም ባላንስ አድርገን ይዘን መሄድ ይቻላል። እስቲ አጠር ያለ ነገር ብትጨምሩኝ ደስ ይላል። ምክንያቱም ካለን ሰዓትም አንፃርና አጠር ያለች ነገር ልበል። እንግዲህ የፌዴራል ስርዓት ዋነኛ መርሆ የራስ አስተዳደርና የጋራ አስተዳደር አቀናጅቶ የሚሄድ ጉዳይ ነው። በዚህ ረገድ ይህን ስናነሳ እንግዲህ አንድነትም አለ የራስም አስተዳደር አለ ማለት ነው። እዚህ ጉዳይ ላይ ይህን ተግባራዊ ማድረግ ረገድ ምናልባት የኛ ፌዴራል ስርዓት መንገራገጮች ያጋጥሙታል፣ ምንም ጥያቄ የለውም። ቅድም እንዳልኩት ህገ መንግስቱ ውስጥ አንድነትን
ሀገራዊ አንድነትን የሚሰብኩ ብዙ ነገሮች አሉ። እነሱ አልኖርናቸውም፣ ልንኖራቸው ይገባል። ከዛም በተጨማሪ በተግባር ግን ሞር ራስ አስተዳደር ላይ ያተኮርንበት ሁኔታ አለ። ሀገራዊ አንድነትን የመዘንጋት አዝማሚያ የተስተዋለበት ሁኔታ ነው ያለው። በዚህ ረገድ እንግዲህ ፓርቲው የብልጽግና ገዢው ፓርቲ ወደ ስልጣን ከመጣ በኋላ እነኚህን ሁኔታዎች ለማረም የሄደባቸው ጉዳዮች አሉ። ከሁሉም በላይ ግን ቡድናዊ የሆነ ነጥላ አስተሳሰብ ወጥተን ወደ አሰባሳቢ የሆነ ትርክት የመምጣት ጉዳይ ወሳኝ ነው። ቅድም እንዳልኩት የመደመርንም ምሳሌ መደመር ምንድን ነው የሚለው ያሉን አቅሞች፣ ፍላጎቶች ማሰባሰብ፣ ማከማቸት እና ለሀገር ብልጽግና ማዋል ነው አይደል? በዚህ አግባብ የሚሄድ ጉዳይ ያስፈልጋል። ሌላው ሁለቱን የራስ አስተዳደርና የጋራ አስተዳደርን ላይ አተኩረው ፌዴራል ስርዓታችንን በመገንባት ሂደት መሰረታዊና ፓርቲውን ይዞት የመጣው አዲሱ አስተሳሰብ የወንድማማችነት ጉዳይ ወሳኝ ነው እና እነኚህ ላይ መስራት ያስፈልጋል። ለመስራትም ጥረት እየተደረገ ነው። ብዙ ለውጦች ናቸው ያሉት። ከለውጡ በኋላ የመጣው ለውጥ በተጨባጭ በዚህ ፖለቲካ አስተሳሰብ ረገድ ያለፈውን ክፍተት እየሞላ የመጣበት ሁኔታ ያለ መሆኑ አለና የተወሰነ ነገር ይህንን ለማለት ነው በእኔ በኩል። ምናልባት አቶ ተፈሪ ወደ ማጠናቀቁ ላይ ስላለን ድጋሚ እድል ላታገኝ ትችላለና የመጨረሻ አጠር ያለ ሀሳብ እንድሰጥ የሚፈልገው ሀገረ ግንባታና ብሔር ግንባታ ለሀገረ መንግስት ግንባታ ያላቸው አስተዋጽኦና ሚዛንን ከመጠበቅ አኳያ። ጥሩ እንግዲህ አንድ ሀገር ተገነባች፣ በቃች፣ በለጸገች እድገትና ብልጽግናዋም ቀጣይነት አለው የምንለው ሁለቱ መሰረታዊ ነገሮች በተቻለ መጠን ምላሽ ሲያገኙ ነው። የሀገረ መንግስት ግንባታና የብሔረ መንግስት ግንባታ። በዚህ ረገድ ምናልባት እኛም የኢትዮጵያን ታሪክ ብናየው ቅድም ለማንሳት ሞክሬያለሁ። ሁሉንም በሙከራ ላይ ነው ያለነው። ወጣ ገባ ነው የሀገረ መንግስት ብሔረ መንግስት ግንባታችን፣ ወጣ ገባ ነው። አንድ ጊዜ ወደፊት አንድ ጊዜ ወደኋላ አፍርሶ የመገንባት ቀጣይነት የሌለው ችግር ነው ያለው። መሰረታዊ ናቸው እነኚህ ጉዳዮች። እነኚህ መሰረታዊ የሆኑ ጉዳዮች በሚገባ አይቶ ምላሽ እየሰጡ መሄድ አስፈላጊ ነው። በዚህ ረገድ ቅድም እንዳልኩት ሀገረ መንግስት ተገንብቷል ስንል ጠንካራ የሆነ ዲሞክራሲያዊ ስርዓት አለ። በፖለቲካ ቅይር፣ በፖለቲካ ለውጥ የማይናወጥ ተቋማት ተገንብተዋል ነው። ዲሞክራሲን የማጽናት የመትከል ስራ በአግባቡ ተሰርቷል የሚል ጉዳይ ነው። ይህን ለማድረግ ብዙ ጥረቶች ያስፈልጋሉ። ሌላ ብሔረ መንግስት የመገንባት ጉዳይ ደግሞ ሀገራዊ መግባባትን የመፍጠር ጉዳይ ነው። በዚህ ረገድ ከአሁን በፊት በነበረን ተሞክሮ ነጠላ ቡድናዊ አስተሳሰብ ላይ ነው አተኩረን እንሄድ የነበረው። ይሄ ደግሞ የትም አያደርሰንም። ስለዚህ አሰባሳቢ የሆነ ትርክት ያስፈልገናል። ኤኒዌይ ሀገረ መንግስትም ብሔረ መንግስትንም የመገንባት ሂደታችን እንደ ኢትዮጵያ ብዙ የቤት ስራ ያለው አሁን በተጀመረው አግባብ ምላሽ መስጠቱን ነገር ተጠናክሮ ሊቀጥል የሚገባው ወሳኝ ጉዳይ ነው። እሺ አቶ ዮናስ እርሶም እንግዲህ እኔ የተሰጠኝ እድል ለመጠቀም ሁለት ቃላት በቂዎች ናቸው። እንደ ቅድም ወንድሜ ተፈሪ ሲያነሳው እንደነበረው በተለይ በመደመር ፍልስፍና ውስጥ የተቀመጠ ሀሳብ ነው ማነሳው። እነዚህ ሁለት ቃላቶች ዕዳና ምንዳ ናቸው። ባለፈው ጊዜ ቅድም ያነሳውን ጥያቄ ለመመለስ ብዙ ዕዳዎች ነበሩብን። እነዛን ዕዳዎች የቀነሱ ወደ ምንዳዎችን ከፍ ማድረግ ነው የሚያስፈልገው። በተለይ በአጣጥሞ ከሜዳ አንጻር የጋራ ትርክትን እየሰሩ ከሜዳ አንጻር ብዙ የተሰሩ ስራዎች አልነበሩም። የሚለያዩ በጣም ነጠላ ትርክቶች በጣም ሲቀነቀኑ ሲዜሙ ነበር እና እነዛን ነጠላ ትርክቶች እያስቀሩ ወደ ጋራ ወደ ወል ማንነት ማምጣት ላይ ስራ ያስፈልግ ነበር እና ለዚህ ነው እንደ ሀገር ያለን ወረትን ከማወቅ አንጻር ስራ መሰራት ነበረበት።
አስተሳሳሪ ትርክቶችን ፈጥሮ የጋራ ማንነት ከማምጣት አንጻር ትርጉም ባለው መልኩ እነዚህ ሀሳቦች መነሳት ነበረባቸው። ስለዚህ ምን ነበር የጎዳን? ባለፈው በነጠላ ትርክቶች የት አደርሰውናል? ምን አይነት ጉዳት፣ እንዴት ወደ ኋላ መልሰውናል? ተቋም እስከ ማፍረስ የተደረሰበት አግባብ ነበረ። የነጠላ ትርክት ይለያያል፣ ይነጣጥላል፣ ወደ ጋራ ማንነት አያመጡም። ሀገርን ከመገንባት በሀገራዊ ስሬት ላይ ምንም ፋይዳ አልነበራቸውም። ስለዚህ ይህንን እዳችንን ቀንሰን ወደ ምንዳ ከመቀየር አንጻር በአግባቡ ወረቶቻችንን እያካበትን መሄድ ያስፈልገናል። ምንም ጥርጥር የሌለው ድሆች ነበርን። ድህነትን በአግባቡ ከተረዳ በኋላ ነው ከድህነት ተስፈንጥረ መነሳት የምትችለው። ስለዚህ ምን ድህነትን በተረዳበት ሂደት ምን ወረት አለኝ፣ ያ ወረት ደግሞ እንዴት ነው የጋራ አድርገን መጠቀም ያለብን። ድሮ ምን ላይ ነበርን? በነገራችን ላይ ዛሬ ያነሳናቸው አጀንዳዎች እንደ ብልጽግና ላይ በቀጣይ አጀንዳ ይሆነው በምን አይነት ሁኔታ ሀገርን ማሳደግ ወይም ደግሞ ሀገር ከተስፋ ብርሃን ወደሚጨበት ተግባር እየገባች ስለሆነች እዛ ላይ ነው የሚያተነክረው። የሚመጣው ትውልድ እዛ ላይ ነው የሚያተነክረው። እናመሰግናለን። ጥሩ ሀሳብ ነው ያነሳልን አቶ ኬና። 2 ደቂቃ ወሰዱና እዚህ የቀረ ነገር ካለ ይደምድሙልን። እኔ የሚያነሳው ምንድነው ቅድም እንግዲህ በተደጋጋሚ ተነስተዋልና እንደ ሀገር እኛ አፍርሰን መገንባት እንተውና ያ ማለት ምንድነው? ለምሳሌ ቅድም አቶ ተፈራ እንዳነሱልን ጠቅሶታልና ተቋማትን ማፍረስ መንግስት በተቀየረ ልክ ሌላ አይደለም። ጠቅላይ ሚኒስቴሩ በተቀየረ ልክ መንግስት እንዳለ ሁሉንም ነገር ተቋማትን መከላከያን መቀየር እንዳለ አፍርሶ እንደገና ማገንባት ፖሊስ ትምህርትን ራሱ ትምህርት ሚኒስቴር ራሱ አሰራሩን ሁሉን ካሪኩለሙን እንዳለን ቀያይረን ጤና፣ ፍትህ የማይነኩ እነዚህ መሰረታዊ ናቸው። እነዚህ እንዳለ ቀይረን ወደ ሌላ ሀ ብለን የምንጀምር ከሆነ ሁሌም ማደግ አይቻልም ነው፣ መቀጠል አይቻልም ነው። ስለዚህ ስቴት ቢልዲንግ እነዚህ ላይ የቆመ ስለሆነ መንግስትም ቢቀየር እነዚህ ተቋማት አይነካ ሆኖ ያላቸውን ችግር እያሻሻል እያርደን ማስቀጠል እየገነባን የተገነባው ላይ እየገነባን ነው መሄድ ያለብን እንጂ ፎቅ እንደሚሰራ ሰው ማለት ነው። ፎቅ የሚሰራ ሰው ከታች ነው የሚጀምረው እየጨመረ አንደኛ ሁለተኛ እያለ ነው የሚሄደው እንጂ ሁሌም ሁለተኛውን ለመገንባት አንደኛውን የሚያፈርስ ከሆነ ሁለተኛ ላይ አይደርስም ማለት ነው። ስለዚህ ሁለተኛ ደረጃ ላይ አይደርስም ማለት ሶስተኛ እያለ አይሄድም ማለት ነው። ስለዚህ ተቋማትን ማስቀጠል ሌላኛው ደግሞ አሁን ፌደራሊዝም ይበልጥ ህዝባችን ፌደራሊዝምን እንዲረዳ ከፈለግ ነው ምን ማድረግ አለብን? እንዲሁ በአመት እንደዚህ የብሔር ብሔረሰቦችና ህዝቦች ቀን ሲከበር ብቻ ሳይሆን ቢያንስ ጊዜ ሰጥተን የተወሰነ በአመት የሚሆን በ6 ወር የሚሆን ወይ ደግሞ በየ3 ወር የሚሆን ትምህርታዊ የሆነ ፌደራሊዝም ጋር የተያያዘ ትምህርታዊ ነገር እንዲሰጥ ልክ እንደዚህ ውይይት እንዲደረግ ቢደረግና የፌደራል ኢንስቲትዩት አለ። አሁን ለምሳሌ እኔ አዲስ አበባ ላይ የሚያውቀው ማለት ነው። ያ ኢንስቲትዩት ብዙም እየተንቀሳቀሰ አይመስለኝም። ክልሎችም ላይ ከተማ አስተዳደርም ላይ ይበልጥ ቢሮ ኖሮ በደንብ ቢሰራ ህዝቡ ለፌደራሊዝም ያለው አመለካከት አንደርስታንዲንግ ሌቨሉ እየጨመረ ነው የሚሄደው። በደንብ ይረዳል ማለት ነው። ከሚዲያ ከሚሰማው ወይ ደግሞ ከሰው ከሚሰማው ይበልጥ ራሱ ቢሮውን ሄዶ አግኝቶ ማወቅ ይችላል። ፌደራሊዝም ደግሞ የሚገነባው ዲሞክራሲ ላይ ነው። ዲሞክራሲውን ማጠናከር አለብን። ነታችን ጉራማይሌ የውበት ሚስጥር ነው ምሳሌ አንድነታችን የኃይል ምንጭ የህዳሴያችን አረጋጋች የህዳሴያችን አረጋጋች። እንዲያው የህገ መንግስቱ ባለቤት የሆኑትን የኢትዮጵያን ብሔረሰቦችና ህዝቦች ለቀናችሁ እንኳን አደረሳችሁ የሚለው መልእክት እስቲ አስተላልፉላቸው። እንኳን ለዘንድሮው የ20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል አደረሳችሁ ማለት እወዳለሁ። እኔም ለበርካታ ጊዜ ይህን በዓል ስናከብር ነበረ። ሁሉንም በተለይ እንደ ድሬዳዋ አስተዳደር ድሬዳዋ ትንሿ ኢትዮጵያ ናት። አብዛኛው ብሔር ብሔረሰብ ድሬዳዋ ላይ አለ። ለሁሉም እንኳን አደረሳችሁ ማለት ነው። እናመሰግናለን አቶ ዮናስ። ወደ አቶ ኬና ልሸጋገር። እሺ እኔም ያው ልክ ሌሎቹም እንዳሉት ለሁሉም የኢትዮጵያ ብሔር ብሔረሰቦች እና ህዝቦች እንኳን ለዚህ ቀን አደረሳችሁ ለማለት እፈልጋለሁ።
እሺ እናመሰግናለን። እንግዲህ በጥቅሉ ላደረሳችሁት መልእክት ከልብ እናመሰግናለን እያለን ያደረግነው ውይይት በተለይ አንድነት፣ አብሮነት፣ መተባበር፣ መደማመጥ፣ መተጋገዝና ቆም ብሎ ማሰብ እንደሚያሻግረን የሚጠቁም ጥሩ ውይይት ነው ያደረግነው። ሁላችሁም አቶ ዮናስ ጥግነህ እንዲሁም አቶ ተፈሪ ፈቀደና አቶ ኬና ከበደ እዚህ ድረስ ስቱዲዮአችን ድረስ መጥታችሁ ለሰጣችሁን ውድ ጊዜ ከልብ እናመሰግናለን። የተከበራችሁና የተወደዳችሁ ተመልካቾቻችን 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦችን ቀን አስመልክቶ እዚህ ከድሬዳዋ አስተዳደር ብዙኃን መገናኛ ድሬ ቲቪ ዋናው ስቱዲዮ ስናደርግ የነበረው ውይይት በዚህ ያበቃል። ውይይቱን በመምራት እኔ አንዋር መሐመድ አብሬያችሁ ነበርኩኝ። እስራኤል ሙሉና በእምነት አበበ በካሜራው ዘርፍ ከኛ ጋር ስለቆዩ እንዲሁም ተስፋሁን በየነ ዳይሬክት በማድረግ ከኛ ጋር ቆይቷል። እንግዲህ እስከ መጨረሻው ድረስ ተከታትላችሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ቆይታ ይሁንላችሁ። በዓሉ የሰላምና የፍቅር እንዲሆን ከወዲሁ እንመኛለን። ሰላሙ ነው።